መካከለኛው ምስራቅ ያስጨነቀ የሚገኘው የኢራን አሜሪካና የእስራኤል ይዋጣልን ዛቻ እንደቀጠለ ነው። እጃችን ምላጩ ላይ ነው። ኢራን መላ አየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል። እስራኤል ኢራን እጃችን ምላጩ ላይ ነው፣ በተጠንቀቅ ቆመናል በማለት አሜሪካና እስራኤል ላይ ዝታለች። አሜሪካ በበኩሏ በየትኛውም ያልተጠበቀ ሰዓት ኢራንን ለማጥቃት መዘጋጀቷ ተነግሯል። የጦር መርከቦቿ ወደ ኢራን ጉዞ መጀመራቸውም ታውቋል። ሰላም ጤና ይስጥልን የናርዶስ ሚዲያ ተከታታዮቻችን፣ በዛሬ ዝግጅታችን የመካከለኛው ምስራቅን ወጥሮ የያዘው ጉዳይ ላይ ልዩ ትንታኔ አዘጋጅተናል። አብራችሁን ሁኑ። ሚዲያችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶማር ባር ደግሞ መላው አየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ዓለም አቀፍ ሚዲያዎችን ጭምር በስፋት ዘግበውታል። በኢራንና በአሜሪካ መካከል ያለው ውጥረት በፍጥነት እየተባባሰ መጥቷል። ቴህራን የአሜሪካ የድርድር ቅድመ ሁኔታዎችን በይፋ ውድቅ አድርጋ በርካታ የባህረ ሰላጤ ሀገሮችን ሊያጠቃ የሚችል ሰፊ የበቀል ምላሽ ሊኖር እንደሚችል ፍንጭ ሰጥታለች። የኢራን የመሬት ውስጥ ሚሳኤል ከተሞች በዓለም አቀፍ ወታደራዊ ተንታኞች ዘንድ ከፍተኛ ትኩረት የሚሰጣቸውና ለጠላት እጅግ አስቸጋሪ የሆነ ስውር ምሽጎች ሲሆኑ ኢራን እነዚህን ተቋማት የገነባችው አሜሪካን ወይም የእስራኤል የአየር ድብደባ ለመቋቋም በሚያስችል መልኩ ነው ተብሏል። እነዚህ ዋሻዎችና ከተሞች ከመሬት በታች እስከ 500 ሜትር ጥልቀት ላይ የተቆፈሩ ናቸው። ይህም የቱንም ያህል ጠንካራ የሆነ በንከር በስተር ቦምብ በቀላሉ እንዳያፈርሳቸው ያደርጋቸዋልም ይባላል። ኢራን እነዚህ ሚሳኤል ከተሞች በመላው ሀገሪቱ በሚገኙ ተራራማ አካባቢዎች ስር እንደሚገኙ ትናገራለች። እስካሁን በቪዲዮ የታዩት ጥቂት ብቻ ሲሆኑ በእያንዳንዱ የሀገሪቱ ግዛት ውስጥ ቢያንስ አንድ አለን ብለው ያምናሉ። እነዚህ ተቋማት ዝም ብለው የመጋዘን ክፍሎችም አይደሉም፣ ይልቁንም ሙሉ ወታደራዊ እንቅስቃሴ የሚደረግባቸው ማዕከላት ናቸው። ሚሳኤሎቹ ከመሬት በታች ሆነው በቀጥታ ወደ ላይ የሚወነጨፉባቸው አውቶማቲክ ሲስተሞችም አላቸው። በአንዳንድ ዋሻዎች ውስጥ የሚሳኤል ከተሞች የሚገጣጠሙባቸው ፋብሪካዎች ጭምር እንዳሉ ይገመታል። ወታደሮች ለረጅም ጊዜ መኖር የሚችሉባቸው ክፍሎች፣ የነዳጅ ማከማቻና የኤሌክትሪክ ማመንጫዎችም ተሟልቶላቸዋል ነው የተባለው። እነዚህ የዋሻ ውስጥ ከተሞች ኢራን እነዚህን ቦታዎች ከተማ ያለቻቸው በርዝመታቸውና በውስጥ ባለው እንቅስቃሴ ምክንያት ነው። በቪዲዮዎች ላይ እንደሚታየው ግዙፍ የጭነት መኪናዎች ሚሳኤሎች ተጭነው በነፃነት የሚንቀሳቀሱባቸው ረጅምና ሰፊ አስፋልት ያላቸው ዋሻዎችም ናቸው። መሳሪያዎቹ ከመሬት በታች ስለሆኑ ሳተላይቶች ሊያያቸውም አይችሉም። ይህም ኢራን ሳትታወቅ ድንገተኛ ጥቃት እንድትሰነዝር እድል እንደሚሰጣት ተንታኞች ይናገራሉ። የአሜሪካ ጀቶች የኢራንን የአየር ክልል ቢቆጣጠሩ እንኳን እነዚህን በመቶዎች የሚቆጠሩ ዋሻዎች አንድ በአንድ አድኖ ማጥፋት እጅግ አድካሚና የማይቻል ሊሆን ይችላል። ኢራን ለመጀመሪያ ጊዜ እነዚህን ከተሞች ምስል ለዓለም ያሳየችው በ2015 ሲሆን ከዚህ በኋላ ግን የቴክኖሎጂ አቅሟን ለማሳየት በየጊዜው አዳዲስ ዋሻዎችን በቴሌቪዥን ብቅ ታደርጋለች። የኢራን ርካሽ ዋጋ ያላቸው ድሮኖች የአውሮፕላን ተሸካሚዎች አብርሃም ሊንከንን ጨምሮ በመካከለኛው ምስራቅ ለሚገኙ ውድ የአሜሪካ የባህር ኃይል መርከቦች ላይ ከፍተኛ ስጋትም እንደፈጠሩ ነው የተነገረው። አሜሪካ በአገልግሎት ላይ ያሉ 15000 የሚደርስ ተዋጊ የጦር አውሮፕላን መካከል 1/3ኛውን በአካባቢው ዝግጁ ማድረጓ ነው የተነገረው። የባህር ኃይሉም 4000 ጀቶች፣ 1080 የጦር አውሮፕላኖች ማል ግማሹ በኢራንና በአካባቢው ስለመጠጋቱ ነው የተሰማው። ከምስራቅ አፍሪካ ጅቡቲ እስከ ሳውዲ 180 አህጉር አቋራጭ የድጋፍ አቅርቦት አውሮፕላኖች ለጥንቃቄ ዝግጁ ሆነዋል ተብሏል። ከሰባቱ ግዙፍና እጅግ ዘመናዊ ቴክኖሎጂና ያልተገደበ ክልል ያላቸው የኒውክሌር ተሸካሚ አውሮፕላን ጫኝ መርከቦች ሁለቱ ተጠግተው ሲቆሙ አንድ በስዊዝ ካናል ላይ ሌላው በጅቡቲ ወደብ ለድጋፍ ሰጪ ቆሟል። 9 ትናንሽ የኒውክሌር አውሮፕላኖችና 5000 ድሮኖች፣ 300 ሄሊኮፕተሮች የጫኑ 7 ድጋፍ ሰጪ መርከቦችም ከእናት መርከቧ ጋር በቦታው ስለመድረሳቸው ተሰምቷል። ከባህር ስር እያንዳንዳቸው 120 ክሩዝ ሚሳኤል የታጠቁ 6 የባህር ሰርጓጅ መርከቦች በተጠንቀቅ በኢራን ቅርብ ርቀት ስለመሆናቸው ተሰምቷል። በተጨማሪም አዲሱ የዩኤስ ሚስጥራዊ ቴክኖሎጂ ሱተር የተባለ የሴንሰርና ጨረር ምድብተኛ በጎረቤት ሳውዲ ድንበር ላይ መዘጋጀቱ ተነግሯል። ከአሜሪካ በተጨማሪ የእስራኤል ሙሉ የምድር ባህርና የአየር ኃይል፣ የእንግሊዝ 2 አውሮፕላን ተሸካሚ መርከቦች፣ 3 ሰርጓጅ መርከቦች በሊባኖስ አካባቢ ቆመዋል። የባህር በር አየር ክልል መሬት ኔትወርክና የራዳር ፍሪኩዌንሲያቸውን በመፍቀድ ከአሜሪካ ጋር የቆሙ በኢራን ዙሪያ ያሉ ሀገራትም ግብጽ፣ አዘርባይጃን፣ ጆርጂያ፣ ሳውዲ አረቢያ፣ አርሜኒያ፣ ጆርዳን፣ ታጂኪስታን፣ ካዛኪስታን፣
ዩክሬን፣ ሮማኒያ፣ ሞልዶቫ እና ኩዌትም ይገኙበታል ተብሏል። በኢራን በኩል የመናውያን በጅቡቲ የመንና አካባቢው ለኛ ተይልን ሲሉ የሚሊየን ፍልስጤማውያን ዳ ልቦች ከተበዳዮች ጎን ቆመዋል። ኢራን በታጠቀቻቸው ሃይፐርሶኒክ ሚሳኤሎች የዩኤስን አብርሃም ሊንከን የጦር መርከብ በሃይፐርሶኒክ ሚሳኤል መምታት እችላለሁ ብላለች። በመካከለኛው ምስራቅ ያለው ውጥረት እጅግ በከፍተኛ ሁኔታ እየጨመረ መጥቷል። ኢራን ወታደራዊ ባለስልጣናት የአሜሪካ ባህር ኃይል ንብረት የሆነችውን ዩኤስ አብርሃም ሊንከን ግዙፍ የአውሮፕላን ተሸካሚ መርከብ በላቁ የሃይፐርሶኒክ ሚሳኤል ቴክኖሎጂ ማስመጥ እንደምትችል ገምታለች። የኢራን አብዮታዊ ዘበኛ ከፍተኛ መኮንን እንደገለጹት መርከቧ ለኢራን ስጋት ሆና ከተገኘች በሃይፐርሶኒክ ሚሳኤል ኢላማ ትደረጋለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የአውሮፕላን ተሸካሚ መርከቡና ሌሎች አጃቢ የጦር መርከቦች ወደ ኦማን ባህረ ሰላጤና ወደ መካከለኛው ምስራቅ ቀጠና እያሳለጠች ትገኛለች። ኢራን የያዘቻቸው የሃይፐርሶኒክ ሚሳኤሎች እጅግ ፈጣንና አቅጣጫቸውን የሚቀይሩ በመሆናቸው ማንኛውም የአየር መከላከያ ስርዓት ሊያግዳቸው እንደማይችል ትናገራለች። ገለልተኛ የጦር መሳሪያ ተንታኞች ግን የኢራን ሚሳኤሎች በተግባር ያላቸው ብቃት እስካሁን አልተረጋገጠም ባይ ናቸው። የአሜሪካ የጦር መርከበኞችም ዘመናዊ ራዳርና ሚሳኤል መከላከያ ስርዓቶች የታጠቁ መሆናቸውን ይጠቅሳሉ። ይህ ፉክክር የመጣው በኢራን ውስጥ ካለው የውስጥ አለመረጋጋትና የኒውክሌር መርሃ ግብር ጋር ተያይዞ በአሜሪካና በኢራን መካከል ያለው ግንኙነት እጅግ በሻከረበት ወቅት ነው። ሰሞኑን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ አታስፈራሩን፣ ዛቻ ድል አይሆንም ሲሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ በእርግጥ ኢራን ብትነኳት ትጸጸታላችሁ፣ የትኛውንም የጠላት እንቅስቃሴ ለማውደም ከሚያስፈልገው በላይ ኃይል አለን ሲሉ ተደምጧል። ቃል አቀባዩ በሰጡት መግለጫ ኢራን ማስፈራሪያ ቀርቶ የትኛውንም ወታደራዊ ኃይል ብታሰልፉ እንኳን የምትሸበር ሀገር አይደለችም በማለት አጽንኦት ሰጥተው ተናግረዋል። እስማኤል ባጋሂ የጠላት እንቅስቃሴ በአይነ ቁራኛ እየተከታተልን ነው፣ ሁሉም ነገር በኢላማችን ውስጥ ነው ብለዋል። ባጋሂ ኢራን ከጉራና ዛቻ በላይ የትኛውንም የጠላት ኢላማ የመምታት አቅም አላት ነው ያሉት። አሁንም አስፈላጊ ከሆነ ወደ መካከለኛው ምስራቅ እየተጠጉ ያሉ የአሜሪካ የጦር አውሮፕላን ተሸካሚ መርከቦችን እንመታለን፣ ሁሉንም ባሉበት እናሰምጣለን ብለዋል።